እንግዲህ ዛሬ ደግሞ በጣም ደስ በሚል ሁኔታ ላይ ያው ፊዮሪ ወደ ደብዳቤው ልትወስድ እየመጣች ኤደን ደግሞ ደብዳቤው ሊያስቀምጥለት እያለ ያው የቆሻሻ ልብሶችን ቆሻሻ ስለሚጠርግ በመንገድ ላይ እዛ ሊያስቀምጥ ሲል እሷ ስትመጣ ከዛ ሊያስቀምጠው ስታየው በጣም ደነገጠና ወረቀት ውድቀች ምን እያደረክ ነው ምናምን ብላ እሷም ጠየቀችው ፊዮሪ። ከዛ እሱም ደግሞ ምንም ብሎ ከዛ መሬቱን እየጠረገ ጥሏት ወደዛ ሄደ። እሷም ደግሞ ያችን ደብዳቤ አንስታ ይዛ እያነበበች ነበረ። እንግዲህ አማን በጣም ያናድዳል። የምን ግን አስመሳይ ሰውና ውስጠኛ ሰው በጣም ይገርማልና እሷን በቃ የሚያደርጋትን በመጀመሪያም እንደምወዳትና እንደማፈቅራት እያለ ነበረ። እንግዲህ እስኪ ሁለታቸው እንግዲህ አንድ ሰው ማፍቀር ያለበት አንድ እንጂ ሁለት ማፍቀር አይችልም። እሱም ደግሞ እኔ ማንም ሰው እኔ ያልኩትን ነገር ለእኔ የሆነውን ነገር ሌላ ሰው መቶ እንዲወስድብኝ አልፈልግም። አማን ማለት እንደዚህ ነኝ እያለ እየፎከረ ነበረ። ኢድን ደግሞ በጣም በሚገርም ሁኔታ ላይ ስለተጎዳ በቃ ጓደኛው ጥላ ወደ አሜሪካ እንደሄደች አባቷ አሜሪካ እንደሆነ ነበረ እያወራ ያለው። ከዛም ደግሞ ፊዮሪ ደግሞ በጣም እያለቀሰችና ደብዳቤዎቹን መታ እየወሰደች በቃ እኔ እኮ ስላንተ ያለኝ ቦታና ስላንተ ያለኝ ፍቅር እኮ ልነግርህ አልችልም ምናምን ብላ በጣም እንትን በቃ ቅጭላቷ ውስጥ ያለው ሁላ ያ ነው። ከዛም በኋላ ላይ እንግዲህ አማን ደግሞ በእኔ የመጣብኝን ነገር የምወዳቸው ነገሮች ሌላ ሰው እንዲወስድብኝም አልፈልግም እያለ እየፎከረ ነው ያለው። እንግዲህ አንዳንድ ጊዜ ህይወት ፈተና ናት እና በህይወታችን ውስጥ በየትም ቢሆን ፈተና ያለበት ነው እና ለፍቅር ደግሞ ቦታ ስላለ ለዛ ለፍቅራችን ስንል ብዙ ነገሮች እና ብዙ መስዋዕትነቶች እንከፍላለን ማለት ነው። ከዛም ደግሞ ጫማ ጠራጊውና ያችኛቱ ልጅ ደግሞ በጣም እሱ ቁጭ ብላ እየጠረገች ነበረ እና እየሰፋች ነበረ እንድታስለምደኝ ምናምን ጫማ ብለው ነበረ። ከዛም እሱም ደግሞ የለም ነበረ ከኢደን ጋር ሄዶ ምግብ ምሳ ውጭ ላይ ጎዳና ላይ እየበሉ ነበረ። በሚገርም ሁኔታ ላይ አንዳንድ ጊዜ ጓደኝነት ደስ ይላል እና ያንን ጓደኝነት ማለት በደውሎለት ወደ ኢደን ጋር ሲደውልለት ወይት ነው ያለው ምናምን ሲለው እኔ እየተሆናለሁ እዛው ነኝ ቆሻሻ እየጠረኩ ነው ምናምን ሲለው በቃ እሺ የሆነች እኮ ምግብ እኮ ይዤ መጥቼ ነው ምናምን ብሎ በቪስታል ይዞ መጥቶ ነበርና ያንን ምግብ እየበሉ እያለ ከዛ ስለ ባለፈው ህይወቱ ታሪክ ምናምን አልጨረስክልኝም እኮ እስኪ አውራኝ ምናምን አለው። ከዛ ባክን እስኪ ምን ብዬ ብነግርህ ይሻለኛል ብዙ ነው ታሪኩ በጣም አያልቅም ምናምን ብሎ አለው። ከዛ ቢሆንም እስኪ ንገረኝ ምናምን ሲለው ከዛ እሷ ሄደችው በቃ አብረን እያለን ከመጀመሪያ ጀምረን ማፈቅራት ልጅ ነበረች እና እኔም ደግሞ አባቴ የት ነው ምናምን ብሎ ስጠይቀው አባቴ ወታደር ነበረ በወታደርነት ቦታ ሄዶ እዛ ነው የሞተው ምናምን ሲለው እናቴ ደግሞ ያለችው ባህር ዳር ነው አለው። ከዛ በኋላ ስለ በፊቱ ታሪክ ሲነግረው ስለ ፍቅረኛው ሲነግረው አባቷ መዶ እዛው አሜሪካ እንደነበረ ከዛም እሷም እንደወሰዳት ነው። እኔ ግን አንዳንድ ጊዜ ሳስብ ግን አማን ነው ያችንም ልጅ ወስዶ የሆነ ነገር ሽጧት ነው ብዬ ነው የማስበው። ምክንያቱም እሱ አደራረጉንም አኳኋኑንም እያየሁት በቃ ለእኔ ቦታ ያላቸውን ሁሉ እንትን ነው የምላቸው ምናምን ብሎ ስላለ እዛ ውስጥ አድርጓት ነው ብዬ ነው የማስበው ማለት ነው። ውድና የተከበራችሁ ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ያለ ሰላምና ዝናት ይወረድኝ እላለሁ። እንግዲህ አዲስ የሆናችሁ ሰብስክራይብ እና ላይካችሁን እንዳትረሱ። ከዛም በኋላ ላይ እሱ እንደዛ ብሎ ከተናገረ በኋላ በቃ እሷም እንደዚህ ነበረች በጣም እንደምወዳትና እንደማፈቅራት ነበረ። ከዛም በኋላ እሱ ሌላ ፊዮሪን እንዳፈቀረ ነው። በቃ ከጊዜ ጊዜ ሱሴም በምን ምክንያት ነው ሱስ ወደዚህ የደረሰው ምናምን ብሎ ሲለው ይኸው አባቴ በዛ ጦርነት ቦታ ሄዶ ሲሞት ከዛም በኋላ እናቴ ጋር ነበር የምኖረው። ከዛም ህይወታችን እንደዚህ ሲሆን በሷም በጣም ስለምወዳት ወደ ሱስ ቦታ ገባ። ግን ደግሞ ያ ሳይሆን በጣም እየባሰብኝ የመጣው ነገር የፊዮሪ ነገር ነው አለው። ፊዮሪን በጣም ነው የምወዳት እሷም ደግሞ እሷን ለማግኘት ደግሞ የደሃ ልጅ ስለሆንኩኝ በጣም እያስቸገረኝ ነበረ ምናምን። እንዴ አንተ ቆይ ከሷ ውጭ ሌላ ሴት የለም ማለት ነው አለው። እንዴ አንተ ምን እያልክ ነው እንዴት እንደዚህ ትለኛለህ ምናምን ብሎ ጥሎት ሄደ ማለት ነው። ምክንያቱም በሷ የመጣብኝ ነገር አልፈልግም ሌላ ነገር አለ ማለት ነው። ከዛም በኋላ እሺ በቃ ብሎ ይቅርታ ብሎ ጠየቀው። ከዛም በኋላ ያችም ደግሞ ጫማ ቤት ሄዳ እንድጠርግላቸው ምናምን ብላ ነበረ። ከዛ አንተ ቆይ ቤት መጣችና አንተ ምን ነው እንደዚህ የምትኮረው ምንድነው
ጽፍ ምናምን ስትለው እንዴ ማለት ምን እንድልስ ፈልገሽ ነው ምናምን አላት። ምንም እየጠራሁ አሰማም እንዴ? አይ አሰማውሹ ነበረ እኔ እኮ ስራ ላይ ስለነበርኩኝ ጫማ እየሰፋው ስለነበረ ለዛ ነው አላት። እንዴ ማለት ታዲያ ምን ሆነህ ነው? ትናንትና መጣሁኝ የለህም፣ ዛሬ መጣሁኝ የለም፣ የት ሄደህ ነው ምናምን። ቆይ እንዴ መጀመሪያ ግን ምን እንዳጋጠመኝ ምናምን ማወቃት ፈልይም ማለት እኔ ምን አገባኝ? ምንስ ቢያጋጠመህ እኔ ምን አገባኝ ስላንተ ህይወት ምናምናችሁ ነገሩ አንቺ ምንም አያገባሽም ምናምን አለት። ሀብታሞች እኮ እንደዛ አይነት ነገር ሲታችሁ ምንም አትፈልጉም ማለት። ከዛም እሷም ደግሞ እኔ እንደዚህ እንድትለኝ አልፈልግም ምናምን አለችው። እሺ በቃ ምን አጋጥሞህ ነው? በቃ አልፈለግም አልናገርም ብሎ አላት። ከዛ እሺ በቃ እሺ ይቅርታ አድርግልኝ ምናምን አለችው። ከዛ እሷም ደግሞ በቃ እንትን ኮርት ሲልባት ጊዜ ከዛ በቃ ቻውሽ ብላ ትታው ስትሄድ ከዛ እንደገና እንደሞ ሆነ ይሄ ልጅ ግን እንደዚህ የሆነው ምናምን ብላ ተመለሰችና ስልክ ፈልጋለሁኝ አለችው። እንዴ ለምን እኔ ላልመጣ እችላለሁኝና ስደውልልህ ቤት መጣ ጫማችን እንድትጠርቅ ነው ምናምን አለችው። ከዛ እሱም ደግሞ እሺ ብሎ ነገራት። ከዛ በኋላ ከነገራት በኋላ እሷም ደግሞ እንደ ይሄ ልጅ ምን ሆኖ ነው እንደዚህ የተበጣጠሰው? ምን ሆኖ ነው? ምን አድርገው ነገሩ እኮ ማነው ጥፋተኛው ምናምን ብላ ራሷን መጠየቅ ጀመረች። ከዛም በኋላ እሱ ደግሞ ተነሳና ያንን ባደረገች ሰዓት ደወለችለት። በቃ እንዴ ማንሽ ምናምን ስላት እንዴ ማለት ማንሽ ትለኛለህ? እኔ ነኝ። በቃ ይቅርታ እኔ እኮ ያጠፋ ምናምን አልመሰለኝም ምናምን። አይ አንቺ እኮ አነጋገሮች እኮ ትክክል ነሽ፣ እኔ ደግሞ ትክክል አልነበርኩም ምናምን አላት። እንግዲህ አንዳንድ ጊዜ ድሃዎች ዝቅ ብለን ስናደራው እንጂ ከሀብታሞች ጋር ሆነን አይደለም የምንኖረው ማለት ነው። ከዛም በኋላ እሺ ብሎ እሷም ደግሞ ዘጋችው። ከዛም በኋላ ምንም ማድረግ አልቻለችም። በቃ የምታደርገው ጥፋት። ከዛም በኋላ ወደ እሱ ጋር መጣችና እየሄደ እያለ በመንገድ ላይ ስታገኘው አንተ እየጠራችሁ ነበረ እንዴ? ምን ሆነህ አታወራም? እየጠራሁ አሰማኝም? አይ አሰማሁሽም ነበረ አላት። እንዴ ማለት ይቅርታ አላደረክልኝም ማለት ነው አለችው። አረ እኔ ይቅርታ አድርጌልሻለሁ። እርግጠኛ ነህ ይቅርታ አድርገህልኛል አለችው። አዎ እኔ ይቅርታ አድርጌልሻለሁ። እኔ እኮ ፊቱንም እኮ ቂም ነገር አላስኩብሽም አላት። እሺ እንደዛ ከሆነማ እሺ ቀፈኝ አለችው። ከዛ ብሎ እሱም ደነገጠ። እንዴ እንዴት አቅፍሻለሁኝ ምናምን አላት። ከዛም በኋላ እሷ ሄዳ አቅፍ ስታደርገው በቃ ተብረከረከ ማለት ነው። ከዛ እኔ እኮ የድሃ ልጅ ስለሆንኩኝ አንቺን ማቀፍ እኮ ማለት እኔ እኮ ማሚ እኮ ትናንትና እኮ እኛ ጋር ስትመጣ እኮ ማሚ ቤት ስላለች ነው እንጂ በጣም ነው ያናደርከኝ ምናምን አለ። አይ እሱማ ልክ ነሽ እንዴ እኔ ድሃ ልጅ እንዴት ብለሽ ታናገሪያለሽ? እናትሽ ለራሱ እኔ ሳያናገሩ ብታይ በጣም ትቀየምሻለች አላት። አይ አረ እንደዛ ነገር አትበል እንዴ እኔ ቤተሰቦች እኮ እንደዛ አይነት ነገር አያውቁም እኮ አለችው። ወይ በጣም ደስ ይላል እንደዛ አይነት ነገርማ ካላወቁ በጣም ደስ ይላል ምናምን አላት። ከዛ እሺ በቃ ቅፍ እንዳደረገችው እሱም ደግሞ ተብረከረከ። ከዛም ደግሞ በጣም ልቡ ደነገጠ ማለት ነው። ከዛ ትቷት ሄደ። ወደ አንድ ጊዜ ወደዛ አንድ ጊዜ ወደዚህ ሄደ። የሚሄድበት ግራ ጠፋው። እሱም ደግሞ በጣም ገረማትና ከዛም እሱም ጥሏት ሄደ። ከዛ ኤደን ጋር ተገናኙና በቃ እያወራ ያለ በቃ አሁንማ ፊዮሪ ያለችልህ ያችጋትን በትረሳት ምናምን አለው። ከዛ ስለሱ ህይወት ታሪክ እንዴት አንተ የምታፈቅራት ሴት የለህም አለው። አይ የሆነች ከልጅነት ጀምሬ አብራኝ ያደገች ልጅ ነበረች፣ በጣም ወዳት ነበረች አለው። እና ታደሳ እንዴት ሆነች ምናምን ሲለው እኔ እንጃ የት እንደሄደችም አላውቅም። ሰፈሯም ሄድኩኝ፣ ስልክም ስደውል ስልካቸው አይሰራም። ሰፈራችንም ስሄድ ደግሞ የሉም፣ ቤት እንደለቀቁ ነው የማውቀው። እና ታዲያ አንተ ሌላ ህይወት መመስረት አልፈለግክም አለው። አይ እኔ የእሷን በሳምኩበት ከንፈር ሌላ ከንፈር ለመሳም በጣም ያስጠላኛል እና በቃ ሁል ጊዜም ትዝታ ስለሆነች ሌላ ሰው ለማፍቀር እንኳን ቦታ ከብት አላደረግኩ ምናምን አለው። እንዴ ጓደኛዬ እንደዛማ መሆን የለብህም አለ ኢደን። ለምን በቃ እሷን እንደዛ ካላገኘ ሀት ሌላ ሴት አፍቅር፣ በብቸኝነትማ ሆነህ እንደዚህ ልትሆን አትችልም አለው። እሱም ደግሞ እንደዛ እንኳን አልሞከርኩም ግን ሁልጊዜ ማስታወሳታለሁ ምናምን አለ። ከዛ እሺ ብሎ ከዛ ተለያዩ። ከዛ እንግዲህ ፊዮሪዬ ደግሞ እሷም ደግሞ ግጥሟን እያነበበች ላይቶባ ጋር እያስቀመጠች ነበረ። ከዛም በኋላ ለሱ ግጥም ጽፋ ወደ የሚያስቀምጥበት ቦታ ሄደች። ወደሚያስቀምጥበት ቦታ ሄዳ ቀድማ ስለደረሰች እሱ ደግሞ ዘግይቶ ደረሰ። እንዴ ዛሬ ደግሞ ምንሆነው ደብዳቤውን ያላስቀመጠልኝ ብላ በጣም አለቀሰች እና በጣም ገረማትና ተመልሳ ሄደች። እሱም ደግሞ የኔ ቆንጆ የኔ ፍቅር እያለ ኢደን በጣም ተሰማ። ይቅርታ መጀመሪያ አንቺ ስለመጣች
ስላስቀደምሽ በጣም ይቅርታ ብሎ እሱም ተሰማው። ምክንያቱም መጀመሪያ ማስቀመጥ ነበረብኝና ዘግይቼ ነው ምናምን ብሎ በጣም እሱ እየተጸጸተ ሄደ። ከዛ እሱም ደግሞ ያን ደብዳቤውን ያስቀመጠችለትን አነሳና አነበበ። ያን ደብዳቤ ሲያነብ እኔ እኮ እወድሃለሁ፣ ግን እኮ እንዳንተ ግጥም መጻፎችና የተለያዩ ነገሮች ማናገር እኮ አልችልም፣ ግን ገጣሚው እንዴት እንደምወድህ ልነግርህ አልችልም፣ መግለጽ አልችልም ብላለችው። ከዛም በኋላ ላይ እሱም ደግሞ እንዴት እንደምወድሽ እያለ ያንን ደብዳቤውን ይስማል። አንዳንድ ጊዜ ፍቅር በጣም ከባድ ነው እና በህይወታችን ውስጥ የሚመጡ ነገሮችም ደግሞ አልሐምዱሊላህ ብለን መቀበል አለብን። ፍቅር ደግሞ ህይወትም ሆነ ፍቅርም ሆነ ደግሞ ፈተናዎች እንዳሉበት እንዳንረሳ ማለት ነው። ከዛም እሱም ደግሞ ያችን ደብዳቤ በቃ ክፍት ብሎት መጀመሪያ ማስቀመጥ ስለነበረበት አስቀምጦላት ሄደ። ከዚያም በኋላ አማን ደግሞ በቃ በህይወቴ ውስጥ የመጡብኝ ነገር ፊዮሬን እንደማፈቅራት እንደምወዳት ከልጅነት ጀምሬ እንደማፈቅራት ነው እና እኔ ለእናትና ለአባታችን ሁለት አንድ እህትና አንድ ሴት ነን ያለ ነው። ከዛ አባቴ ደግሞ ወደ አሜሪካ ሄደ። እኔና እህቴ ደግሞ አዲስ አበባ ያደግ ነው አለ። ከዛም በኋላ እኔ አማን ማለት የሚፈልገውን ነገር የሚያጣ አይደለም፣ የሚፈልገውን ነገር የሚያደርግ ነው እና እነሱ ሌላ ሰው እንድነካብኝ አልፈልግም አለ። ከዛም እሱም ደግሞ አማን እየተነጋገረ ወደ ፊዮሬ ቤት ግድግዳ ላይ ሄዶ ቤቷን እያየ ነበረ። በቃ ፊዮሬን እንደማፈቅር ከልጅነት ጀምሬ ምናምን አለ። ከዛም ኢዱን ደግሞ ጎዳና ስለሚጠርግ ስለነበረ ከዛ ወደ እሷ ቤት አመራና እሷን ለማየት እሷን ትወጣለች አትወጣም እያለ በበር ላይ ለማየት ወይንም ደግሞ ፎቅ ስለሆነ ቤታቸው በረንዳ ላይ ትወጣለች ብሎ ይጠብቃል። ከዛም በኋላ በረንዳ ላይ ሲጠብቃት አልመጣችም። ቆንጅዬ የሆነ ግጥምና በቃ በጣም ደስ የሚል ውስጥ የሚሰብር እኔ አንቺ ባታፈቅሪኝም እኔ አፈቅርሻለሁ። ከዛ ደግሞ ድህነት ነው እንደዚህ ያደረገን እንዳንገናኝ ያደረገን ድህነት ነው እንጂ ባገኝሽ ለራሱ በጣም ደስ እንደሚለኝና በጣም ጥሩ ስሜት እንደሚሰማኝ አውቃለሁኝ አላት። ከዚህም በኋላ እሱም እንደዛ እያለ እየተናገረ እያለ በቃ እንደምወድሽ እንድታውቂና ውስጡ ስሜቴ በደረቀው ሌሊት ለራሱ ገባና ክላሱ ቁጭ ብሎ እኔ የሚገርመኝ ነገር ሲጋራ ማጨስ ለአእምሮስ ጥሩ ነው ብላችሁ ታስባላችሁ ወይስ ደግሞ የምንፈልገው ነገሮች እነዛን ነገሮች ለመርሳት ያግዘናል ብላችሁ ታስባላችሁ? ይሄ ሱስ እኮ ማለት እኮ አደገኛ ላይ እንደሚጥል ነው። ከዛ እሱም ኢድን ደግሞ ወደ ቤቱ ገባና በቃ እየዘፈነ ለሷ በቃ እያነጋገረ እኔ እኮ እንደምወድሽ ነው እንደማፈቅርሽ እያለ እየዘፈነ እያለ በቃ ሲጋራውን እያጨሰ የነበረ በቃ ይሄን ሲጋራ ማለት በጣም ልባ አልኮን የሚጎዳ እና የተለያዩ በሽታዎች እንደሚያመጣ ነው። ከዛ እሱም ደግሞ በፊዮሬን ሲያገኝ ስለባሰበት ፍቅሩ ስለባሰበት በሷ ምክንያት ሁሉ ነገር እየባሰበት መጣና እሱም በጣም ገረመው ማለት ነው። እና ከዛም በኋላ ላይ እሱ እንደዛ ባላት ቁጥር ስሜቱ በጣም እየተነሳ ነው እና እንደምወዳት እና እንደማፈቅራት ያውቃል። ከዛ ከጓደኛው ጋር እያለ እያወራ በቃ ያችኛቱን ብትመጣም የችኛቱን እንትን አትልም። አሁን ያለኝ ስሜት የዛችኛቱን እንድነካብኝ አልፈልግም። ያችኛቱን በጣም ስለሚወዳት ከዛ እንደገና ይቺ ደግሞ ፊዮሪ ደግሞ ስለመጣችበት በመሀል ላይ ማፍቀር ያለበት ነገር ፊዮሪ ነው እንጂ የመጀመሪያ ፍቅረኛውን አይደለም። እና እኔ አሁን ያ ባይሆን ደስታዬ ነው። አሁን ያችስ ብትመጣ እንደዚህ ቢሆን ምናምን ስለው ያ ነገር ባይሆንብኝ ደስታዬ ነው። ምክንያቱም አሁን ላይ ያለው ስሜቴ ለፊዮሪ ስለሆነ ምንም ማድረግ አልችልም ምናምን አለው። በጣም እንትን ከዛ በቃ የሆነ ስሜቱ በቃ መቆጣጠር አቃተው። አሁንም ደግሞ ከዛ ደብዳቤውን ሄዶ ሳትቀድመው በፊት አስቀመጠላት። ከዛም በኋላ እንዳስቀመጠላት እሷ በጣም እንባዋ እያለቀሰ ነበረ። በጣም እያለቀሰችው ያን ደብዳቤዎቹን በጣም አነበበቻቸውና ልቧን ሰረሰረው ማለት ነው። የፍቅር ነገር እንግዲህ የሚያውቀው ያውቀዋል እና አፍቃሪ ሰው ነው ስለ ፍቅር ሊናገር የሚችለው ማለት ነው። በነገራችን ላይ ፍቅር ማለት ስጦታ ነው። በፍቅር ላይ ደግሞ መፈተን ደግሞ ማለት ደስ የሚል ነው። አንዳንድ ጊዜም እኮ ፍቅር እኮ መከራዎችንም ስቃየቶችንም ህይወትም ለራሱ እኮ የምታምረው እኮ የሆነ መራራ ነገር ካልቀመስንባት ጥሩ ነገር አናገኝም ማለት ነው። ከዛም በኋላ ላይ
እሱ እያለቀሰች ነበረ። ያን አሁንስ በቃኝ ሰለቸኝ ምናምን ብላ አለች። ከዛ አማን ደግሞ ወደ እሷ ጋር እንደ የኔ ቆንጆ ምናምን እያለ አማን ደግሞ እያያት ነበረ። ከዛም በኋላ ላይ ኢድን ደግሞ ያንን ደብዳቤ አስቀምጣለት ነበረ። ያን ደብዳቤ ይዞ እሱም ደግሞ በጣም ደስ በሚል ሁኔታ ላይ ያንን ደብዳቤ አነበበ። ከዛ ይቺ ልጅ እኮ እያለቀሰች ነው፣ ምን ሆና ነው፣ ምን አጋጥሟት ነው ብሎ አማን ደግሞ ይላል እኔማ ቆይ እሷ ያን ደብዳቤ አንብባ ያን ደብዳቤ ይዛ ሄደች። ከዛ ይሄኛው ደግሞ ምን ለማድረግ እየፈለገ ነው? እሱ ደግሞ አስቀመጠላት። ይሄ ነገርማ ምን ሊሆን ይችላል ምናምን መከታተል አለብኝ ምናምን አለና አማን ደግሞ ተነሳ። አንዳንድ ጊዜ ፍቅር ህይወት ፈተና ነች እና በህይወታችን ላይ የምትመጣው ነገርም ሆነ የምንፈተነው ነገር ደግሞ አልሐምዱሊላህ ብለን መቀበል አለብን። ከዛ እሱም ደግሞ እሷ መከታተል አለብኝ ብሎ ይሄን ነገር መከታተል አለብኝ አላማን። ከዚህም በኋላ በጣም በሚገርም ሁኔታ ላይ እሷም እያለቀሰች በጣም እያለቀሰች ትታው ሄደች ማለት ነው። እንግዲህ ፍቅር ከባድ ነው። ፍቅር ውስጥ ደግሞ ብዙ መከራዎች እና ብዙ ፈተናዎች እንዳሉ አንረሳቸው ማለት ነው። ከዚህም በኋላ ፊዮርዬ እንደዚህ እያለች እዚህ ላይ ያበቃል። ኢንሻአላህ ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላም እና እዝነት ይውረድልኝ እላለሁ።